የሰያትና የመልእክተኛው ቀለበት የሰያትና የመልእክተኛው ቀለበት ሰሞኑን በሶሻል ሚዲያ ላይ ትኩረት ተሰጥቶ የሚዘዋወረው መሰል የሰያትና የመልእክተኛው ቀለበት ስነ ስርዓት በሰርግ ፎቶ ተደርጎ የሚደረገው ጉዳይ ነው። ይህን ጉዳይ እውነት ነው በሚል ሁኔታ ለማጣራት የሞከርን ሲሆን የኢትዮጵያ ሕዝብ ለሰያትና ለመልእክተኛው ካለው ፍቅር የተነሳ ሁለቱ ቢጋቡ መልካም ነው ከሚል አንጻር እንጂ እውነት አለመሆኑን ደርሰንበት። ለማንኛውም የኢትዮጵያ ሕዝብ ለሁለታቸው ያለውን ምልከታ ጥሩ መሆኑን ደርሰንበት። እንግዲህ 60% ጮማ ስለሆነ ለዛ ነው የሆነ ጊዜ በቃ ጮማ ራስ መባል ኢትናት ስድብ ሪያሊቲው ነው ፋክቱ ነው ማረካችል ግን የሚገርመኝ ቆሷ ዲሲፕሊን አሷ ሳይሆን እንዴት አንድ ሰው በዚህ ደረጃ ከሲጀምር ጀምሮ እስከ መጨረሻው ድረስ ነፃነቱን በዚህ ደረጃ ያስከብራል። አቤት ንግግር እንዴት እንደሚያምር ይጥላሻው። ከዛሬ ጀምሮ የአማራ ምግብ እንጀራ አልበላም። የአንዳንድ ሰው አመለካከት በጣም የሚገርም ቢሆንም የዚህ ሰው ግን የሰው አስተሳሰብ ዝቅጠት ደረጃ መለኪያ መሆን መግለጽ ፈልጋል። ምን አይነት አእምሮ ቢኖረው እንዲህ ደፍሮ መናገር ፈልጋል? ሀይ የሚለው አካል እኮ አይኖርም። አመዱን በሞላ አካሉ ላይ የሚበትነው ሰውዬ እኔ የሚገርመኝ ነገር አመዱን ከየት እንደሚያመጣውና አይኑ፣ አፉ፣ አፍንጫው ምን አይነት ጤንነት ላይ እንዳሉ ብቻ ለማወቅ ይከብዳል። ሆኖም ግን ይህ ሰው እውነተኛ አይመስለኝም። ኤአይ ነው ወይ በእናታችሁ?